ይቅር በሉኝ አባቴ መቼ ይሆን ይህ ንግርት መቋጫው? ይህ ንግርት ማብቂያው መቼ ይሆን? ከሰው ጓዳ መገኘቴ ማረፊያዬን አራከው። መቼ ይሆን መቋጫው? ቢሹ መሰረት አይተው ገርመቴ ፈልገው ድክመቴ ስልጣኔ አስጥለው አጎዛ ባለበሱ ፋሽን ስንክሳሬ በዛ ባጨለሙት ሌሊት አንተ ልጅ አንተ ተነስ ተነስ፣ ለሀገር ለወገን የምታስፈልገው አንተ ነህ። ተነስ ተነስ ተነስ። በዮዲት ዘመነ መንግስት እነዚያ ጥበበኞች የዮቶር ዘሮች ታቦተ ጽዮንን ይዘው ሲሰደዱ ዓለም መድኃኒት ላጣው በሽታ መድኃኒት የሚያመጣ ስነ ህንፃን፣ ኪነ ፈለግን እንደዚሁም መጽሐፈ ሄኖክን ጨምሮ ለትውልድ እንዲደርስ አስቀምጠውታል። እርሱን ለማግኘት ጫፍ ላይ ደርሻለሁ። ለዚህም ነገ የማገኘው ሰው የፍጻሜ መዳረሻ እንደሆነ እረዳለሁ። ግን አላውቀውም። ወጣት እንደሆነ ከተነገረኝ በቀር ነገ ናፈቀኝ። ነገ ናፈቀኝ። አይ አንቺ ዓለም መሳሪያ ፈላስፋውን ሳይንቲስት
መሳሪያ ተኳሹን ደደብ ትላለች። የፈለሰፈውን እየሸለመች ተኳሾቹን ፍርድ ቤት ትገትራለች። ለነገሩ እኛም ከታሪክ አንማርም። ታሪክ የላችሁም ሲሉን አዎ የለንም እንላለን። ያው የነገሩን ያመረቱትን አይደል? አይ እናት ሀገር ኢትዮጵያ። ዛሬ ደግሞ ብሶብሃል። እንደዚህ አይነት ጥናቶች መቅረባቸው በእርግጥ አስፈላጊ ነው። ነገር ግን የበፊቱ ትውልድ መከፋፈልን፣ መለያየትን አስወግዶ መተባበርና አንድነትን ሀገርን ያስቀደመበት ትልቁ ሚስጥር ምንድነው ብለህ ታስባለህ? ትውልድን ከትውልድ ስናነጻጽር በወቅቱ የነበሩ ትውልዶች ነፃነታቸውን ጠንቅቀው የሚያውቁ ነበሩ። ከአድዋ በፊት እንኳን ማህዲስቶች፣ ደርቡሾች እንዲሁም የተለያዩ ሀገራት ይችን ሀገር ወረዋታል፣ ዚያድ ባሬን ጨምሮ። ግን አንድም የቀናው የለም። ምክንያቱም ነፃነትንና የሀገር ሉዓላዊነትን ማስከበር የእውነት የተረዱ ትውልዶች ነበሩ። እነዛ ትውልዶች ናቸው እችን ሀገር ያቆዩል። እኔ እንኳን ያለኝ ጥያቄ ማለት የአሁኑ ትውልድ ከእንደዚህ አይነት ጥናቶች ምንድነው እሱ የሚማረው? አንብቦ እውነታውን መረዳት አለበት። ምክንያቱም የአሁን ትውልድ ያለፈው ስርዓት ካሳደረበት ጫና የተነሳ እውነታውን እንኳን መቀበል ተስኖታል። በባለፈው ውጤታችን አለቆቻችን በጣም ደስ ብሏቸዋል። በጣም ደስ ብሏቸዋል። ይሄ ደግሞ ለትልቅ ሚሽን እጩ አድርጎናል። ይሄ ሚሽን ሁላችንንም ሀብታም የሚያደርግ ነው። እያንዳንዳችን በሚሊዮን የሚቆጠር ገንዘብ ልናገኝበት የምንችለው። አዳምና ሔዋን በሞኝነታቸው ከገነት ተባረሩ። መደበቅ፣ መዋሸት ይችሉ ነበር፣ ግን ተባረሩ። ከብዙ ሺህ ዓመታት በኋላ እስራኤላውያን በባርነት ቀንበር ውስጥ በነበሩበት ጊዜ ፈጣሪያቸው ነፃ ሊያወጣቸው ሙሴን ላከ። ሙሴን ሲልክ ከታቦተ ሕጉ ጋር ነው አብሮ ላከው። እሱ ራሱ ከጻፈው ታቦተ ሕግ ጋር። ያ ታቦተ ሕግ ሲወርድ ሲዋረድ ሲወርድ ሲዋረድ ቆይቶ ንጉሥ ዳዊት ጋር ደረሰ። ከዛም ወደ ልጁ ንጉሥ ሰለሞን። ንጉሥ ሰለሞን ትልቅ ቤተ መቅደስ ሰራለት። ታቦተ ሕጉን እዛ ተቀመጠ። የኛዋ ብልሃ ሳባ ልጠይቀው ሄደች። ሰለሞን ከሱ የበለጠ ብልህ ያለም አልመሰለውም ነበር። ሄዳ ግን ብቻዋን አልመጣችም። ልጅ ጸንሳ ነው የመጣችው። ሚኒሊክ አባቱ ሊጠይቅ ሄደ። ሲመለስ እንደ እናቱ ባዶን አልተመለሰም። ታቦተ ሕጉን ሸሽጎ ይዞት መጣ። እዚህ ተቀመጠ፣ ተደበቀ። ለሺህ ዓመታቶች ተቀብሮ ቀረ። አሁን እኔ እጅ የመግቢያው ጊዜ ደርሷል። ይሄ እኮ ከፈጣሪ ከራሱ እንደ መስረቅ የሚቆጠር ነው። አዎ ከሱ ከራሱ ነው መስረቅ። እስካሁን የጽድቅ ስራ እየሰራን መሰለህ እንዴ? እየሰረቅን ነው።
ይህ ትናንት የደረሰን መረጃ ነው። ምንድነው እየተሰራ ያለው? ማንነታቸው ባልታወቁ ሰዎች የሀገር ቅርስ ጠፍቷል። ይህ ሀገርን የማስከበር ጉዳይ ነው። መረጃ ሳይሆን ማስረጃ ፈልጋለሁ። ስማ፣ ስራ ቦታ ጓደኛዬ ስለ ጥናት ከየት እንደሰማች አላውቅም፣ በጣም ስታደንቅ ነው የምትለው። ጭራሽ የሚያቀርብ ቀን ይዘሽኝ ሂጂ አላለችኝ? ደስ ይለኛል። ለምን አብራችሁ አትመጡ? እኔማ በጭራሽ አላደረገውም። ቆይ አንተ ታሪክ ምናምን እያልክ ስታወራ ቁጭ ብዬ ልሰማክ? ይሄ በጭራሽ ነው። ምን ነው የቅናት አላስመሰለብሽም? ተያትማዬ፣ በመጀመሪያ እኔ የማቀርበው ጥናት ነው። ደግሞስ ታሪክስ ቢሆን ስንቶቹ ናቸው የሀገራቸውን ታሪክ ሳያውቁ ቀርቶ እንደሚያፍሩ አታውቂ? የሀገርሽን ታሪክ ብታውቂ ኩራቱ ለራስሽ ነው። ታሪክን ማወቅ ክብር ነው። ነጮቹ የራሳቸውን ታሪክ ጨርሰው ነው ወደኛ የመጡት። ደግሞ አንድ ነገር ልንገርሽ፣ እንዳንቺ ያሉ ናቸው ሀገራቸውን የሚያሰድቡት። ከራሳችን ይልቅ የምዕራባውያን ወግና ባህል ወርሰን ነው ጭምልቅልቃችን የወጣው። እነሱን ስንመለከት ነው ጥለውን ያለፉት። እኔ ሁሉ እስካሁን ድረስ ዜና እያወራክ ነው የመሰለኝ። ደግሞ አንድ ነገር ልንገር፣ ለአባቴ ያሉን ለአሚ አይ አንቺ ሀገር አሁንስ መላቅጥሽ ጠፋ። የሰው ልጅ ዋጋ እየቀነሰ የእህልና የዶሮ ዋጋ ሲጨምር ሰው ሆኖ ማይስት እንጨት ሆኖ ማይጤስ የለም 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 የለም። እንዴ ነህ? ሰላም ነው? በሰላም ነው የጠፋው? አለ እግዚአብሔር ይመስገን። ያው ትንሽ ስራ በዝቶብኝ ነው። ዋናው መስራት ነው። ታዲያ እንዴት ነው? ጥናቱን ተያይዘዋል አይደል? ያው እየሞካከርኩኝ ነው። አባቴ እንኳን በዚህ ቢደሰት። እሱማ ቢኖር ምንኛ በተደሰተ ነበር። ተተኪ እንዳገኘ ቢያይ ኖሮ። ያው መጨረሻው መጥፊያ ሆነ። በዚሁ ስማ፣ 5 አይነት ዘውዶች አሉ። ከአምስቱ 5ኛው ደግሞ ከሁሉም ይበልጣል። የመጀመሪያው የንግስና ዘውድ ነው። 2ኛው ደግሞ የትምህርት ዘውድ ነው። 3ኛው የተክሊል ዘውድ ነው። 4ኛው ደግሞ የክህነት ዘውድ ነው። 5ኛው የሽበት ዘውድ ነው። የ5ኛው ዘውድ ከሁሉም ይበልጣል። 4ቱ ሲመሽ ይወልቃሉ። ያው እንግዲህ የንግስና ዘውድ ያው ንጉስ ሲያርፍ ማታ ሲመሽ አውልቆት ነው የሚተኛው። የትምህርት ዘውድ ቢሆን ከምረቃ በኋላ ይወልቃል። ይሄ 5ኛው ከሌሎቹ መብለጡ በምን እንደሆነ ታውቃለህ? በኑሮ በውጣ ውረዱ ማስተዋልን ስለሚወልድ ነው። መከራው ይበዛል እንጂ እውነት ነው። ከመከራ ነፃ ለመውጣት አትመኝ፣ በፍጹም። ከመከራ ነፃ ከወጣ አንተ ራስህን አይደለም። አጎቴ፣ እዚህ ስመጣ እነዚህ ንግግሮች በጣም ነው የሚማርኩኝ። ሆዳም ወንድ ወይም ሆዳም ባል በሆዱ ይሞታል። ገንዘብ አፍቃሪ ደግሞ ሚስቱን ሳይቀር ያከራያል። ልጄ፣ አንተ ከነዚህ ብላሾች የተለየህ ሁን።
ተደጋገመብህ እንዴ? አዎ እባክህ 3 ቀን አየኋቸው። ምን እንደማደርግ ራሱ ግራ ገብቶኛል። በፍጥነት የጠራኋችሁ አስቸኳይ ተልዕኮ ስለተሰጠን ነው። ሚሽኑን በፍጥነትና በጥንቃቄ እንድንፈጽመው መልእክት መጥቶልናል። ምን አይነት መልእክት? የመልእክቱን ይዘት ሰነዶቹ ላይ ማየት ትችላላችሁ። ለሚሽኑ አስፈላጊ የሆነው በጀት በሙሉ ተመድቦልናል። እዚህ በሰነዱ ላይ የምታያቸው ሽማግሌ የመጀመሪያው ታርጌታችን ነው። ለአባሎቻችን መረጃው እንዲደርሳቸው ተደርጓል። በተለይ ደግሞ በጣና በአክሱምና በዝዋይ የሚገኙ አባሎቻችንን የሚያጠናክሩ ተጨማሪ አባላት ልከናል። እዚህ ያላችሁትም በመጀመሪያ ደረጃ ጥንቃቄ ሚሽኑ መፈጸም ይኖርባችሁ። እያንዳንዷ ስህተት ወደ ዘመን መጨረሻ ትመራናለች። ማንም ሰው እንዲሞት እንዲጎዳ አንፈልግም። ምክንያቱም እያንዳንዱ ሰው ወደ ውጤታችን የሚወስደን መንገድ ሊሆን ይችላል። ግልጽ ነው? በላይ ድሮኖቹ ነው። እና ዛሬ ማታ ቤት አትመጭ? በዛ ወንድሜን ትተዋወቂዋለሽ። በጣም ደስ ይለኛል። ምን ደስ ይለኛል? ቀላል ደስ ይልሻል? ምን ላይ ደረሳችሁ? መረጃዎችን እያሰባሰብን ነው። ሰዎቹ ውጭ ሀገራት ካሉ የቅርስ ዘራፊዎች ጋር ከፍተኛ የሆነ ቁርኝት ስላላቸው ከኢንተርፖል ጋር እየተነጋገርን ነው። ነገሮችን በፍጥነት ማድረግ አለብን። ሁሉ ነገር ከመስመር ሳይወጣ መቋጨት አለብን። Yeah, sure. We will make it happen. You can count on us, sir. Yeah. Thank you for the confidence. Thank you so much. Thank you. እኔ የምልህ እስኪ እነዚህ ጽሁፎችን ሰብስበህ ብታሳትማቸው ጥሩ አይመስልም? እስቲ ወደፊት ሀሳብ አለኝ። ግን ድሮም እንደዚህ አይነት ነገር ማቅረብ ትፈልግ ነበር? በጣም ወድ ነበር። በተለይም አባታችን ብዙ ሚስጥራዊ ነገሮች እንዳውቅ ይገፋፋኝ ነበር። ከኔ በላይ ኑሐሚንም ቢገፋፋትም ከአባታችን ሞት በኋላ ሁሉም ነገር ገፋባታቸው።
ያው እኔም ገፋውበት። እንግዲህ ያው እንደምታየው እየሞካከርኩኝ ነው። እንዴ አሁን እኮ አሪፍ አድርገህ እያቀረብክ ነው። በዛ ላይ ደግሞ ወጣትነትን በአግባቡ እየተጠቀምክበት። ልጅነት የለሰለሰ መሬት፣ ወጣትነት የአዝመራ ዘመን፣ ሽምግልና ደግሞ ያጨዳ ዘመን አይደል የሚባለው? በሽምግልናዬ ለማጨድ የወጣትነቴን አዝመራ ልዝራ ብዬ ነው። አንቺስ በወጣትነትሽ ምን የተለየ ነገር ለማወቅ እየጣርሽ ነው? እኔ እንኳን ስለ አንድ ነገር ማወቅ ስለ ብዙ ነገር ማወቅ ይመስለኝ ነበር። ለካ አልነበረም። ምናልባት ይሄ የምማርበት ጊዜ ይመስለኛል። አጎቴ ለምንድን ነው የሚከተለኝ? መንገዱን ተከተልኩኝ። ከዚህ ጀምሬ ትውልድን ለማስተማር ጣርኩ፣ ለፍኩ። ማንም ሰው ስለ ሀገርና ስለ እውነት መስማት የሚፈልግ ማንም ሰው የለም። ከሱ ይልቅ በዘር በሃይማኖት በቁት እየተከፋፈሉን አይደለም? ለምንድን ነው በሚስጥር ተብትቦ እንቅልፍ የሚነሳል? አይዞህ ተረጋጋና ስማኝ። ተጨፍነኩ አጎቴ። አይዞህ ተረጋጋ፣ ጽና፣ በርታ። አባትህ አንተ ከምትገምተው በላይ ሚስጥር የሆነ ሰው ነው አጎቴ። እኔም እኮ አባዬ እወደዋለሁ፣ ናፍቆኛል። ይኸው ዓላማውን ዓላማ አድርጌ እየሰራሁ አይደለም እንዴ? ላስተምር ላነቃ ሞከርኩ፣ ባዶ ጩኸት ብቻ። እንግዲህ እውነቱን ስማ። የአባትህ ፍላጎት አንተ አስተማሪና አንቂ እንድትሆን አይደለም፣ እና ራስህ እንድትማርና አንተ ብቻ ለምትችለው ለትልቁ ዓላማው የተዘጋጀ ሰው እንድትሆን ነው። ልብሳቸው ያደፈባቸውና አንደበታቸው የጎለደፈባቸው ሰዎችን አትናቅ። ለአባት ያልሆነ ታሪክ ገደል ኖሚ። አቡሽ የተባለ ታላቅ ወንድም አለው። ካናዳ ነው የሚኖረው። አባቱ የሉ። ከ10 ዓመት በፊት የት እንደገቡ አይታወቅም። እዚህ ቤት የተቻለንን እንደማይሰራ ታውቃለህ። ማድረግ መፈጸም ነው። መቼ ሆነ የሚመለስ በሱ አጥበው ጋጫኑ ዋሽታቸው ሰው የእናትና አባቴ አደራን ዘንግቼ ተኝቻለሁና ይቅር በሉኝ አባቴ ይብቃ በሉኝ እኔ ትቼ ክቡር ማንነቴ ከሰው ጓዳ መገኘቴ